ቃሌንም አድምጡ በሕይወትም ትኖራላችሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው። ወደ እግዚአብሔር ይመለስ፣ ርኅራኄው በእርሱ ላይ ነውና ምሕረቱም ብዙ ነውና። በደስታ ትወጣላችሁ፣ በሰላምም ትጓዛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ የእግዚአብሔር ቤተሰቦች ውዴታ ሄዶ ልጆች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የማርያም እባላለሁኝ። የልባም አድርገኝ ዩቲዩብ ቻናል ባለቤት ነኝ። እንግዲህ ይህን ቻናል ላይክ፣ ሰብስክራይብ እያደረጋችሁ በኮሜንት ደግሞ ታበረታቱኝ በአክብሮት እጠይቃለሁኝ። እንግዲህ ባለፈው አዲስ ነኝ፣ ጀማሪ ነኝ። በባለፎቹ ቪዲዮች ግን እንግዲህ ብዙ ቁም ነገር እንዳገኛችሁ ተስፋ እያደረግኩኝ ዘመናዊ ሴት ለእናንተ ምን ማለት ነው፣ ስለ ሴቶች መጽሐፍ ቅዱስ ምን ይላል የሚለውን አብረን አይተናል። እናም ደግሞ በዚህ ዘመን ደግሞ ዘመናዊ ሴቶች ለእኔ ዘመናዊ ሴቶች እና ልባም ሴቶች የምላቸውንም ከእነሱም ደግሞ ተሞክሮ እንድትካፈሉ ትንሽ ቀንጨብ አድርጌ አቅርቤላችሁ ነበረ። እንግዲህ ዛሬ ደግሞ እየላችሁ የመጣሁትኝ በዚህ ዘመን ዘመናዊ ስንል ምን ማለታችን ነው የሚለውን ነው ማለት ነው። በዚህ ጊዜ በዚህ ዘመን ባለንበት ዘመን ዘመናዊ ማለት ውጫዊ ውበትን የመጠበቅ ሜካፕ በመቀባት ሊሆን ይችላል። ፀጉር በማሰር ሱሪ በመልበስ ራቁትን በመሄድ ዘመናዊ ነው የምንለው ማለት ነው። ዘመናዊ እንላለን በፊታችን ላይ። ለዛውም እኮ እንዴት ነው እኔ ነኝ የታመምኩት ወይስ ማን ነው እላለሁኝ አንዳንዴ ማለት ነው። ሜካፕ ማለት እኮ በጣም ቆሻሻ ነገር ነው፣ የምሬ ነው። ግን እሱን በመቀባት ዘመናዊ ነን ብለን የምናስብ ከሆነ ማን ነው በሽተኛ፣ ማን ነው ፋራ ብዬ ነው ጥያቄ የማቀርበው ማለት ነው። እና ቤተሰቦቼ እንድታግዙኝ ይፈልጋሉ፣ የምሬ ነው የምላችሁ። እና እንግዲህ ዘመናዊነት ማለት ግን የውስጥን ውበት ያካተተ ይቺ ምርጥ የሴትን መጽሐፍ ቅዱስ ምን እንዳለን ባለፈው እንግዲህ አቅርቤላችሁ ነበረ። እና የውስጧን ውበት የምትጠብቅ ምንድን ነው ያለው? ወገቧን ታጥቃ ራሷን ሸፍና መብራቷን እያበራች አይደል ያለ መጽሐፍ ቅዱስ። ወገቧን ታጥቃ ሁሌም ወገቧን ትታጠቃለች። በወኔ ሁሌ ራሷን ወገቧን ታጥቃ ለቤተሰቦቿ፣ ለልጆቿ፣ ለባሏ የቆመች ባሏን የምትታዘዝ ባሏን የምታከብር ልጆቿን የምትንከባከብ ስለ ሀገሯ ስለ ወገኗ የምትጸልይ ልክ እንደ አስቴር ማለት ነው። አስቴር እናታችን እኮ መጽሐፍ ቅዱሱ ላይ ቁጭ ያለችው የተቀመጠችው ለእኛ ተምሳሌት እንድትሆን እሷ እንድንከተል ነው አይደለም? ሙሉ መጽሐፏ የተጻፈልን ምን ያህል ጀግና እንደሆነች ለሀገሯ ለወገኖቿ በጾም በጸሎት እግዚአብሔር እንዴት ጠይቃ እንዳዳነቻቸው አይደለም ይናገራል መጽሐፍ። ስለዚህ ለእኛ ተምሳሌት መሆን ያለባት እኮ እሷ ነች። ምንድን ነው ያለችው? ሀንቾ ባለፈው ያቀረብኩላችኋን አይታችኋታል። ቢዮንሴን አይደለም ሞዴል ማድረግ ያለብን፣ ሞዴሎቻችን እኛ ቅዱሳን እናቶቻችን ናቸው። እነ ቅድስት አርሴማ፣ እነ ቅድስት በጣም ብዙ አሉ። እነ ቅድስት አርሴማ፣ እነ ቅድስት ክርስቶስ ሳምራ። ከእነሱ ጋር እንወዳደር እያልኳቸው አይደለም። ተምሳሌታችን ግን ማድረግ ያለብን እነሱ ጋር ነው። ፎከሳችን፣ አለባበሳችን፣ መልካቾች እነሱ ሞዴላችን ልናደርግ የምንቀበው እነ ቅድስት ሙራኤልን፣ እነ ቅድስት ዩስቲናን በጣም ብዙ ቅዱሳን አሉ። ወጣትነታቸው ለክርስቶስ ሙሽራ በመሆን መልካቸውን፣ ውበታቸውን፣ ደምግበታቸውን የተው። ቅድስት አርሴማ እኮ እናውቃለን አይደለ ታሪኳን። ንጉሱ በውበቷ ተማርኮ ነይ ላግባሽ የምትፈልጊውን ላደርግልሽ ሲላት እሷ ውበቴና መልኬ ክርስቶስን መከተል ነው፣ ለእሱ ደግሞ እሰዋለሁ ብላ ወደኋላ አላለችም። በዚህ ዘመን ያለኖች ፋሽን በመከተል ዘመናዊነትን እንደገና ደግሞ ፋሽን የማይከተለውን ደግሞ ጭራሽ ፋራ ነክ መነኩሴ ነክ አንተ እንዲህ ነህ እያለን እናንቋሻቸዋለን። እና ተመልካቾቼ እንደዛ መሆን የለበትም። ሴት ልጅ ግን ራሷን ስትሸፈን እና ራሷን ስትጠብቅ ስትደበቅ፣ ሴትነቷን ስትጠብቅ የራሷንም ክብር ታስጠብቃለች፣ ፈጣሪዋንም ደግሞ ታከብራለች ማለት ነው። እና ተመልካቾቼ ሃይማኖታችን በተለይ እናስከብር። እኛ ክርስቲያንን ብለን የምንሸከመው ዊግ፣ ቤተክርስቲያን ስንሄድ የምናደርገው ጥፍራችን እንደዚህ የሚዋጋ መስሎ ሾህ መስሎ ማለት ነው። እውነቴን ነው። እኔ በጣም ነው የምፈራው ማለት ነው። እኔ ጥፍር ሳይ በነገራችን ላይ እፈራለሁ ማለት ነው።
እና ተመልካቾቼ የምሬ ነው ግን የሳኩት ማለት ነው። እና አንድ ምን አየው መሰላችሁ? አንድ ህፃን ልጅ አንድ ሶሻል ሚዲያ ላይ ነው ያየሁትኝ እና ቤት ሄደችና ልጅቷ ልጠይቃቸው ነበር ሄደችው ማለት ነው። እና ጥፍር አድርጋለች እና ልጁ እጇን እንደዚህ ያዘና እንዴ ጥፍርሽ እኮ አድጓል ለምን ደግሞ አትቆረጪው አላት ማለት ነው። እውነቴን ነው። እንዲህ ነው ህፃናት እንኳን የሚታዘቡን ማለት ነው። እና እህቶቼ ጥፍር በመቀጠል ዊግ በማድረግ ሳይሆን ራሳችን በመሸፈን ውበት እስኪ ማን ጋር ነው ያለው? ፍረዱኝ ተመልካቾቼ። ሜካፕ የምትቀባ ሴት ላይ ነው ወይስ ሜካፕ የማትቀባ? የምር ለእናንተ ማለት ነው በኮሜንት ስር አስቀምጡልኝ። እንደው እዚህ ጋር እኮ የምናደርገው ቆሻሻ፣ እውነቴን ነው የምላችሁ። እኔ አሁን ለምሳሌ እንግዲህ የማዳም ቅመም ነኝ፣ ማዳም ቤት ነው የምሰራው እና እንግዲህ እነሱ የሚቀቡትን ሜካፕ ታውቃላችሁ። እና ሳጸዳ እንዴት ሰው ይህንን ቆሻሻ ፊቱ ላይ ያደርጋል እያሉ ሁል ጊዜ ለራሴ ጥያቄ ነው። እስኪ እውነቴን ነው ተመልካቾቼ ኮሜንት ላይ ያስቀምጡልኝ ማለት ነው። ማለት ጤነኛ ያልሆነው ሰው ግራ ይገባኛል። እኔ ነኝ አሁን ፋራ የሆንኩት ይህን ቆሻሻ ባለመጠቀም? እኔ ነኝ ፋራ የሆንኩት ወይስ እነሱ ናቸው ይህን ቆሻሻ ፊታቸው ላይ በመለጠፍ ፋራ የሆኑት? እነሱ ናቸው ፋራ የሆኑት። አይገርማችሁም? እና ተመልካቾቼ ሃይማኖታችን እናስከበር። በተለይ የተዋህዶ ልጆች እባካችሁ ሱሪ በመልበስ ዊግ በመቀጠል ጭፈራ በመጨፈር እኛ ነን በቃ ክርስቲያን ነው የሚያደርገው ማለት ነው። ራቁቱን በመሄድ ክርስቲያን ነው። ታዲያ ሙስሊሞቻችንማ ተሸፍኖ ነው እኮ የሚሄዱት አይደል እንዴ? ስለዚህ ለምንድን ነው መጽሐፍ እንደፈቀደልን ሃይማኖታችን እንደሚፈቅድ ለምንድን ነው እያደረገን እንቁዬና ውድ የሆነችዋን ተዋህዶ እምነታችን የምናሰድበው? ስለዚህ እህቶቼ የራሳችን በመሸፈን ትክክለኛ ኢትዮጵያ አለባበስ የኢትዮጵያ ኦርቶዶክስ ተዋህዶ የምታዘውን አለባበስ እንድንለብስ መክራችኋለሁ። እና ሁሌም ደግሞ በጸሎታችሁ ልባም ሴት አድርገኝ እያልን በጸሎታችን መሀል እንጠይቅ። በጸሎታችሁ መሀል 3 ነገሮችን እንድታደርጉ መክራችኋለሁ። እኔም ማደርጋቸው መጀመሪያ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እምነትን ጨምርልኝ እንላለን ማለት ነው። ከዛ ደግሞ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ አለማመኔን እርዳው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ልባም ሴት አድርገኝ። የነ ቅድስት ሙራይልን የነ ቅድስት አርሴማን በረከትን በእኔ ላይ ያሳደረብኝ አባቴ። ባሌን የምታዘዝ ልጆችን የማስደስት ለባሌ የምገዛ ቤተሰቤን የሚያስደስት ለሀገሬ የምጸልይ ስለ ሃይማኖቴ የምመሰክር አድርገኝ እያለን አምላካችን በጸሎት እንድንጠይቀው እለምናችኋለሁ ማለት ነው። እና ተመልካቾች ግን አንድ ነገር የምትገነዘቡልኝ እኔ እንዲህ አይነት ሰው ሆኜ አይደለም፣ ልባም ሴት ሆኜም አይደለም፣ እውቀቱ ኖሮኝም አይደለም። ግን ቁጭት አለብኝ። እንዴት የኦርቶዶክስ ተዋህዶ እምነት ሆነ መጽሐፋችን ልበሱ ተሸፈኑ እያለ ለምንድን ነው እኛ እንደዚህ የምንሆነው የሚለው ግን ቁጭት አለብኝ። ሃይማኖታችንን እያሰደብን ስለሆነ በጣም ነው የምቆጨው ቤተሰቦቼ። እና ለዛ ነው እንጂ እኔ አቅሙም እውቀቱም የለኝም እላችኋለሁ። እና እንግዲህ ተመልካቾቼ እኛ እንግዲህ ልንከተለው የምንገባው ውድ የተዋህዶ ልጆች ፋሽንን ሳይሆን የነ ቢዮንሴን ፋሽን ሳይሆን እኛ ልንከተል የሚገባው ቅዱሳንን ነው ማለት ነው። እነ ቅድስት ሙራይልን እነ ቅድስት አርሴማን ሞዴላችን የኛ እነሱ ናቸው። መጽሐፍ ቅዱስ የተጠቀሱት ዝም ብሎ አይደለም እንድንማርባቸው ስለሆነ ማለት ነው። እና ይህንን በማድረግ ቅዱሳንን አርያና ሞዴላችን እያደረግን እግዚአብሔርን በጸሎት እየጠየቅን እንበርታላችኋለሁ። በተለይ ስደት ያለን በሃይማኖታችን እዚህ ስንመጣ እንጠነክራለን። እና ይህን እንምላችሁ ሀገራችንም ስንገባ በዚሁ በያዝነው ሃይማኖት ጠንክረን ባለባበስ በምን ሴት ልጅ አሁን አንድ ጥያቄ ልጠይቃችሁ። ሴት ልጅ ቀሚስ ለብሳ ነጠላዋን አድርጋ ስትሄድ ነው ውበት ያላት ወይስ ራቁቷን ስትሄድ ነው ውበት ያላት? መልሱን ለእናንተ ኮሜንት ላይ አስቀምጡልኝ ማለት ነው። እና እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ ጀማሪ ነኝ። እንደምንም እንግዲህ እኔ በውስጤ ስላለ ነው ይሄን ማወራው፣ በውስጤ ስላለ ማውጣት እፈልጋለሁኝና በቀጣይ ቪዲዮ ደግሞ እንግዲህ እስከምንገናኝ ድረስ ሰላሙን እያልኩኝ እሰናበታችኋለሁ። ውድ የሀገሬ ልጆች ሰላም እግዚአብሔር ከሁላችሁ ጋር ይሁን።